ድጋሚ እንድናደድ ለማድረግ የሞከርከ ሆዴ ልቡን ስድስቴን ሽሻን ኢፉ ፎር ማማ እኔ ነኝ ይሄን ማለት ማርያም የኔ ነው ንፍቅ ብሎኛል ወንድም ተከፈተ ይመስገን አሁን እንደምታዩ ማለት ነው 7:30 ታያችኋል ዌብሳይት የት ነው ጋር እኩል ነው ብቻ ለማንኛውም ወንድሜ ከቻይና ሊመጣ ነው እየጠበቅነው ነው 7:30 ሆኗል ሰላም እንድናችሁ ጋኔ ለብሻለሁ ተባራቂ ነው ሂላርጌ ደግሞ ጋውኗን ለብሳ እየጠበቀችው ነው እንግዲህ እንደምታዩት እሺ እና 7:30 ሆኗል እየጠበቅነው ነው ሂላሪያ ጋውኗን ለብሳ እየጠበቀችው ነው ለምታሳየው ደወሉ መሰለኝ ማም ደወለች እንስማት ወይማ ቤቢ ኳስ አለቀ እንዴ አለ 30 ደቂቃ ተጨማሪ ደቂቃ እየተጫወቱ ነው አይ ማም አገኛችሁት አልወጡም ገና ቃቸው ምናምን ኢሚግሬሽን ምናምን ቃቸው ምናምን ታየለ እዛው ውስጥ አልወጡም ገና ሁለቱም አዎ ተረስተዋል ምን ይወጣል አንድ ላይ በስማ የ10 ሰዓቱን እዚሁ ልናይ ነው የ10 ሰዓቱን ኳስ እዚሁ ልናይ ነው የ10 ሰዓቱን ኳስ እዚሁ እናያለን በቃ እሺ ደውሉልን ግማሽ መንገድ ስትደርሱ እሺ ሞቻ አደርናታ ይወጋና ከምድረ አልወጡም ከኤርፖርት ራሱ እና ማሚም እዛ ደርሰው እየጠበቋቸው ነው ሂላሪያ እንቅልፋ መጥቷል እንደዚሁ ጀለስ ዛሬ ያለ ወትሮ እንቅልፋ መጣላችሁ እንቅልፍሽ መጣለች አረ ቤቢን ሳታገኙ እና ፋም ላይክ ሰብስክራይብ ሼር አድርጉባቸው እስኪ ፍቅር ላይክ ሰብስክራይብ ሼር አድርጓት እቴ ደገፍ አድርጓት እና እንደዚህ ትዝክክፍ ወይኔ ፍቅር ቴንክ ዩ ኔ ፍቅር እና እስከመጨረሻው ተከታተሉን እንገናኛለን ከደቂቃዎች በኋላ 8:30 ማርያም 8:30 ሆነ እና እስካሁን አልመጡም ቤቢ ስቲል እየጠበቅን ነው እግዚአብሔርን ተኝታ ምናምን እየተነሳው ነው እኔማ በመሀል ተኝቼ ነበረ ስነቀብራም አልወጡም እስካሁን አልወጡም ማለች ማሚ ወይል እኔም ፍቅርም ይኸው ፈዘን ቁጭ ብለናል መስዋዕት እየከፈልን ነው ወንድማችን ለመቀበል መስዋዕት እየከፈልን ነው እምርኔ ተኝቼ ነበረው ለማለት ነይማ ንፍቅ ብሎኛል ወንድም እውነት ይሁሉ ስቃይ ጣልኩ ማግኘት እንችላለን ግን እንዴት አንተ ከዛ ድረስ መተው ወንድማችን እንዴት እንተኛለን የለ እንዲህ እያልን እንጠብቃለን እንዲህ መንቀፍሽ መተልሻ እንተኛ እንዴ እንተኛ እንጠብቀዋ ወይ እንግዲህ ቤቢ እየጠበቅን ነው ቤተሰብ በፈጣሪ ስም 9 ሰዓት ከሩብ ሆኗል አሁን ደርሰናል ምናምን ብለዋል መንገድ ላይ ሀፍ ምንድን ነው ቄራ ደርሰናል ብለዋል እስኪ እንግዲህ ይሄው እኛ እየተኛን እየተነሳን ነው እንግዲህ ቤቢ ላንተ እግዚአብሔር እንዴ ተሰቃየን እኮ ሆዴ ልቡን ስድስቴን ይጮሃል የምሪም ነው እና ምን ያገናኛል ለሊቱን ሙሉ ትበያለሽ እንደንቺ ለሊት ትበያለሽ ከሱ ጋር በጣም ምን አገናኛል ከማት ነገር ለሊት ይርበኛል የኔ እናት በዚህ ኑሮ ውድነት እሺ ምን አርጉ ነው የምትይን አበላን ወይኔ እንቅልፌ በመድኃኒዓለም ኧረ ቤብና በእናት በስመ አብ ፋይናሊ ደርሰናል ከፈተ ብራዘር ኧረ ሂላሪያ ትውልብ ወይኔ ሂላር
jaga ራሷን ሰጥ ሰላም ሰላም ውድ የሰኛቱ ተከታታዮች እኔ ዛሬ ኢትዮጵያ ከመጣሁ ድፍን 2 ሳምንት ሆኖኛል እና ለእህቴ ምንም እቃ አላመጣሁልሽም ብያት ይሄን 2 ሳምንት ሰው አሻት ነበረ እና እዚህ ጋር እንደምታዩት ከቻይና ያመጣሁላት አንዳንድ ልብሶች አሉና እሷ አሁን ቤት ውስጥ ልብስ እየለበሰች ነው። የሚታያችሁ ከሆነ ካሜራዬን ሳታይ ለማሳየት እሞክራለሁ። ከታያችሁ እዛች ጋር ልብሷን እየለበሰች ነው እና ይህን እቃ ሰጣት ሪያክሽኗን እናያለን። አብራችሁን እናመሰግናለን። እሺ አሁን ቤተሰብ ሰዓት ይደርሷል እና እስቲ አብረን እንጥራት እና ሪያክሽኗን እናያለን። ተከታተሉ። አቺ ነይ አንዴ ውጭ እስቲ ሁለት ሳምንት ሙሉ ምን ስልሽ ነበር ያልኩት? ምን ትለኛለሽ? ያመጣሁት እቃ የለም ስል ነበር እና እንደ ድጋሚ እንድናደድ ለማድረግ የሞከርከው 3 ሳምንት ሲሞላኝ ደግሞ ድጋሚ ለማዋሸት ነበር ሐሳቤ። ግን ልብስ መጥቷል። የምር ነው የኔ ነው። ማርያም አንብቢው ማርያም ሚላችን ነው። እኔ ምን አቀላለሁ ሚላን በብዙ ፋሽን ነው ምናምን አንተ የኔ ነው። ሸሻንግ ኢፉ ፎር ማማ እኔ ይሄን ማለት ማርያም የኔ ነው። ለእህት ቢለው ልብስ ከኛ ስለማጣኝ የኔ ቤቢ ያው ከነበረ ለምጣነህ እሺ ሻንጣ ተገኘልህ? ጠፋ ምናምን አልከኝ። ኦኬ ነው የጠፋ ሻንጣ የለም። ይከፈት አይሆንም እኔ ማንኪስ ያጅልኝ ወዴ ታድዬ አረቤ ባራት እንደይብኛል ለማን ነበር ለክረምት ነው ወይኔ ታድዬ ማርያም እኮ የምር መስሎኝ ነበር ሻንጣ ጠፋ ምናምን ብለው ቻርጀሬም ተገኝቷል ባትሪሽም መጣ ሁሉ ይቀር እኔ ተወቀ መስሎኝ ነበር የምር ኧረ ቤቢ ሾዳም አለኝ አዎ ህዝቤ ወይ ኤርጌንዶ እንዳይመስላችሁ እሺ ኤርጌንዶ እንዳይመስላችሁ በቃ ይሄን ክረምት ተዘነጠ ቲንክ በጣም ማመሰግን እግዚአብሔርን ቲንክ ዩ ማርያምን ቲንክ ዩ በጣም ማመሰግን የምር ደብሮኝ ነበረ ቲንክ ዩ እንደኔ ወንድም ይኑራችሁ ሳታስቡ የምር 2 ሳምንት ምናምን በቃ ምንም የለሽም ስላለኝ ሻንጣ የጠፋ ስላለኝ ያምን ነው ነበረ ባለቀ ሰዓት መጥቶልኝ ከሆነ ምሰየው እንኳን ደስ አለ በጣም ደስ ብሎኛል ብቻ ኤኒሃው ቲንክ ዩ ሶ ማች ቲንክ ዩ ማርያም በጣም ነው የማመሰግነው ቤቢ ከዚህ ቤቢ እንግዲህ እየዘነጥኩባችሁ ነው የምመጣው ምንም ልረዳችሁ አልችልም የሁሉ ልብስ ምትሆነኛል ከምንም በላይ ደግሞ በቃ የባትሪና ክሮክሲ ቲንክ ዩ ሶ ማች በጣም ነው የማመሰግነው እግዚአብሔር እኔ አውቃ ምናምን ግን አውቃ አይደለም ሻንጣ ጠፋ ምናምን ነው ወይስ መጥቶልኝ እንኳን መጣልህ በጣም ደስ ብሎኛል እና ቤተሰቦቼ ደግሞ እናንተ ያያችሁ ላይቭንም እየተከታተላችሁ ስለነበረ ወንድሜ ከቻይና ይመጣል ስላችሁ ነበረ ሲመጣ ደግሞ እንደዚህ በጊፍት አድርጎኛል አመሰግናለሁኝ እናንተም ደግሞ ያያችሁ ሰብስክራይብ ላይክ ሼር ማድረጋችሁ እንዳትረሱ ደገፍ አድርጉን ቴንክ ዩ ሶ ማች እናመሰግናለን